ብዙዎች የማያሳዩ ቀን እቺ ቀን ናት። በጣም የሚሰለች ቀን፣ በጣም የሚደብረህ ቀን፣ ሁሉ ነገር መስራት የሚያስጠላ ቀን፣ ግን የግድ መቀጠል ያለብህ ቀን እቺ ቀን ናት። ምናልባት ሁሉም ያሰብነው ነገር ልክ እንዳሰብነው አይሆንም ብለህ አስበህ ታውቃለህ? ዛሬ አንድ መቀበል ያለብን እውነታ እነግርሃለሁ። ይህ ቪዲዮ እንደ ምክር ወይም እንደ ሞቲቬሽን ካሰብከው አሁን ብትወጣ አሪፍ ነው። ጊዜን አትፍጅብህ። ምክንያቱም በጣም ብዙ ሞቲቬሽናል ስፒከሮች አሉ፣ ብዙ መካሪዎች አሉ። እዛ ለመመከር ምናምን ትችላለህ። ዛሬ ግን ላይ እንደ ጓደኛ ቁጭ ብለን የምናወራው ወሬ ነው የሚሆነው። ይሄን አክሰፕት አድርገህ መቀጠል ትችላለህ ማለት ነው። ኤኒዌይ ዝግጁ ከሆንክ እንጀምር። ሁላችንም ራሳችንን ከዚህ ከኮምፎርት ዞን አውጥተን ከዚህ ዊክ ፐርሰን ከሚባለው ሰው አውጥተን ራሳችንን ወደ ሰልፍ ኢምፕሩቭመንት ራስን ወደ ሃስሊንግ ሊሆን ይችላል ወደ ላይክ ገንዘብ ወደ መስራት ስንመጣ ምንሰማው ነገር ምናየው ነገር ላይክ የሚያሳዩን ነገር እኛ ምናየው ነገር ያቺ ሰክሰስ ፓርቷን ነው። ያቺ ከተሳካላቸው በኋላ ለቤተሰቦቻቸው መኪና ሲገዙ፣ ለቤተሰቦቻቸው ቤት ሲገዙ፣ አሪፍ ፋሚሊ ከገነቡ በኋላ ያን ፓርት ነው የሚያሳዩ። ሬር ናቸው እነዚህ ከባዷን ፓርት የሚያሳዩን በጣም ሬር ሰዎች ናቸው። ግን የምር ያ ብቻ ነው ምድሮ ከማጋረጃው ጀርባ ያለው አንዳንድ ሰዎች ላይ እንደ አመት ውስጥ ወይም በ2 አመት በ3 አመት ውስጥ ታይቶ ማይታወቅ የሆነ ተአምራዊ የሆነ ፕሮግረስ ሲያሳዩ ቡም ብለው ሲሄዱ በቃ ሂዝ ላኪ ብሮ ተመልከት። ቢሃይንድ ዘ ሲን የሚባል ነገር አለ ፊልም ላይ። ብዙ ጊዜ ከማጋረጃ ጀርባ ያለው ነገር ማየት ደስ ይለኛል እኔ ፐርሰናሊ። አንዳንዴ ምን እላለሁ፣ ምን አለ እነዛ በህይወታቸው ተሳክቶላቸዋል ብዬ ማስባቸው ሮል ሞዴል ያድርጌ የተቀበልኳቸው ሰዎች ያኔ ካልጋ መነሳት ሲከብዳቸው ሌሊት ቁጭ ብለው ሲሰሩ ምን ያህል መጽሐፍ እንዳነበቡ የሰውን ጀጅመንት እንዴት ተቋቁመው ላይክ አሁን የደረሱበት ቦታ እንደደረሱ ምናል እነዛን ነገር ቢያሳዩ። በእነሱም አልፈርድም። አንዳንዴ ሰው ራሱ እንዲለውጥ ማድረግ የሚችለው ነገር ሪዋርዱን በማሳየት ነው። እዚህ ጋር ያለውን ሰፈሪንጉን ካሳየኸው ሜቢ ይሄን ላይልህ ይችላል። በቃ ዲዩን ላርጌ ምናምን ይሄን ማሳየት አለባቸው ግዴታ። ሪዋርዲንጉን ማሳየት አለባቸው ሰው እንዲጀምር፣ ሰው ራሱ እንዲለውጥ ማለት ነው። እና ልክ ናቸው አክቹሊ። ግን ቢያሳዩ ኖሮ ይሄ ካልጋቸው መነሳት ያቃታቸውን ቀን ቢያሳዩ ኖሮ ከጥሉ በናገር ዛሬ እኔ ቀን በጣም የተመታ ነው ማለት አልችልም። ይሄ ያው መነግሬን አይነት ቀን እያሳለፍኩ ነው እና I just wanna sleep አሁን ላይ መተኛት ነው ፈልገው ይኸውልህ አልጋዬ ተመልሼ ብተኛ በጣም ደስተኛ ነኝ። እና ደግሞ ማታ በጣም ብዙ ታስኮችን አውጥቻለሁ ማድረግ ያለብኝ። ከዚህ በኋላ መጽሐፍ አነባለሁ፣ ስክሪፕት እጽፋለሁ፣ መማር ያለብኝ ስኪል አለ እሱን እማራለሁ፣ ቪዲዮ ኤዲት አደርጋለሁ። ሳስባቸው ፈትግ ያደርጉኛል ሁሉ ነገር እና መተኛት ነው ፈልገው። እቺን ፓርት ቢያሳዩ ኑሮ ብሮ ሊፈጠር ይችላል ነበር። አሮ ኖ ምን እንደሚፈጠር አሁን ቢያሳዩ ኑሮስ ቢቢ አክሰፕት አድርገን እንገባ ይሆናል። ቻን አይደለም ይሄን አልፈዋል እነሱ። እቺን ፓርት አልፈዋታል። እንዴት እንዳለፈዋት ቢያሳዩን ታስዋዋም ብሮ። ብዙዎች የሚያቆሙበትን ቀን ነው ዛሬ እያሳዩ ያለው። ብዙዎች የሚያቆሙባት ፓርት እቺ ናት ራይት። ምክንያቱም አያዩትም ማለት በቃ መጀመሪያ የምታየው ሰልፍ ኢምፕሩቭመንት ላይ ሁላችንም በሞቲቬሽን የገባ ነው። የሆነ ሰዓት ላይ ያመጣ ሞቲቬሽኑ ይወረውርሃል። እስከ 1 ወር ልትሄድ ትችላለህ። በጣም ብዙ ነው። 1 ወር ስራ 1 ወር 3 ሳምንት 2 ሳምንት ከሄድክ በሞቲቬሽኑ ከዛ በኋላስ ይመጣል። ተኝታ አልጋ ላይ እየሰማው ሞቲቬሽን ምንም አያደርግልም። ምንም ማለት ነው ምንም አይነት ሞቲቬሽን ስማ፣ ምንም አይነት ድራግ ውሰድ አትነሳም ካልጋ። እና ያቺን ቀን ቢያሳዩን ሰክሰስፉል ብለን የምንስባቸው ሰዎች ስኬታቸውን ብቻ ሳይሆን ያቺን ቀን ቢያሳዩን በጣም አሪፍ ነበር። ዛሬም እሱን ለማሳየት ነው የመጣሁት። በራሴ በኩል ግዴታ ይልወጣ ብዬ ነው። ይሄን ፓርት አለልህ ነው። ብዙም ኤክስፔክት አታርግሽ። እነዛ ነገሮች አክሰፕት ማድረግ አለብህ ልልህ ነው። ብዙም ኤክስፔክት አታርግ። ብዙም በቃ የሆነ ሰልፍ ኢምፕሩቭመንት ላይ ገብተህ ምናምን በቃ ሰክሰሱ ይመጣል ትንሽ በቃ መልፋት አለብኝ ምናምን ብለህ ታስባለህ። ግን እንዳሰብከው አይደለም ብሮ፣ እንዳሰብከው አይደለም። መጀመሪያ ያልኩህ ያ ነው። እንዳሰብነው አይደለም። እንዳሰብነው ላይሆን ይችላል። ሁሉም ነገር እንዳሰብነው ላይሆን ይችላል። ሜቢ ከባድ ሊሆን ይችላል። ካልጋ ተነስተህ ስራ መስራት ሞቲቬሽን ላይ እንደሰማው ትችላለህ። በቃ ካልጋ መነሳት ሲከብድ ይሄን አስታውስ። እኔ ምንም አላስታውስም ብሮ፣ ተኛለሁ። መተኛት እንደሌለብኝ ደግሞ አውቀዋለሁ። እቺን ቀን ስላለፈዋት ነው እነዛ ሰክሰስፉል የምናስባቸው ሰዎች አሁን የኔ ሮል ሞዴል የሆኑት እቺን ቀን ስላለፈዋት ነው። ተመልሶ ስላልተኙ ነው። ሜቢ ልተኛ ትችላለህ። እንደዚህ ሲያጋጥም ምናምን አንድ ቀን ልተኛ ትችላለህ። ሁለተኛው ቀን ከደገምከው ነው ችግሩ የሚመጣው። ዳስ ሃቢት ቢውል እያደረክ ትመጣለህ ማለት ነው። እንደሆነ አንድ በጣም ወዶ አባባል አለ እዚህ ላይ። እንዴት በአማርኛ ተረጉሞ አላውቅም፣ ግን ኖርማል ቀኖች ራሳቸውን ይሸፍናሉ፣
ደካማ ቀናቶች ላይ ግን አንተ ራስህን መሸፈን አለብህ። በቃ ኖርማል ቀኖች አሉ፣ በጣም ደስ የሚል ቀናቶች አሉ። በቃ ሰልፍ ኢምፕሩቭመንት ላይ በመሆን ምናምን ታጣጥማለህ ራስህን። ያ ቀን ራሱ ይሸፍነዋል። በቃ ትሰራለህ ምናምን ሞቲቬሽኑ አለ ትሰራለህ ምናምን። ደካማ ቀናቶች ላይ ሲመጣ ግን ያኔ አንተ ነህ ከቨር ማድረግ ያለብህ። እያስጠላህ ተነስተህ ትሰራዋለህ። እያስጠላህ ጂም ቤት ትሄዳለህ። እያስጠላኝ ነው ማንቦን የመጽሐፍ ተነስቼ እያስጠላኝ ካልጋይ ዛሬ መነሳት ደብሮኛል። ግን 12 ሰዓት ነው የተነሳሁት ብሮ። 12 ሰዓት አይደለም 12 ሰዓት ከሩብ ነው የተነሳሁት። ያ 12 ሰዓት ከሩብ አንድ ነው። 12 ሰዓት ከሩብ ነው የተነሳሁት። ግን እስከ 3 ሰዓት ብተኛ ዛሬ በጣም ደስተኛ ነበርኩ እንትን ለምናገር። ግን I have to show up bro. keep showing up በጣም ወዶ ቃል ነው። keep it up ምናምን ከሚሉት በላይ ነው keep showing up ይሉን ቃል በጣም ወዶ። መታየትን ቀጥል። የሚደብር ቃል ላይ ለመታየት ሞክረና ሜቢ ዛሬ አይኔ ብላ እንትን ብሎባቸዋል ፈትጉኛሉ። አሁን ብዙዎቻችሁ ቴሌግራም ላይ የምትጠይቁኝን ጥያቄ ነው በአቋራጭ የመለስኩላችሁ ነው። ቱል ነገር ካስተዋላችሁት ብዙዎቻችሁ የምትጠይቁኝ ጥያቄ እኔ እኮ ጀምራለሁ ሰልፍ ኢምፕሩቭመንት በቃ ራሴን ለመለወጥ ጀምራለሁ ተፍተፍላለሁ ምናምን ግን ከአንድ ሳምንት ወይም ከአንድ ወር በኋላ በቃ ይብረኛል ሁሉ ነገር። ከዛ ወደዛ ላይፍ ስታይል ተመልሼ እገባለሁ። የርሚ ምን ይሻለናል? እንዴት እናድርግ? እንዴት ኮንሲስታንሲ እናምጣ? ይሄ ነው ብዙዎቻችሁ ጥያቄ። እና መጨረሻ ላይ የምትሏት ነገር ደግሞ እንዴት ነው ዲሲፕሊን መገንባት የምችለው? እንዴት ዲሲፕሊን ገምቼ እንዴት ሊድ ዲሲፕሊን የምገነባበት ሞመንት፣ ዲሲፕሊን የምታሳይበት ሞመንት እንዳለ ላይክ ሾው የምታደርግበት ሞመንት እቺ ሞመንት ናት። በቃ የመጨረሻው ሞቲቬሽን አልቆ ዜሮ ስትሆን ስትጠናቀቅ ያኔ ማን ነው የሚነሳው ካልጋ ላይ? ማን ነው ያኔ ተነስቶ ድጋሚ በእነዛ ሞቲቬሽን ቀናቶች ያረካቸው ነገሮች ያስጠላ የምታደርገው? ማን ነው እያስጠላው የሚያደርግ? ታስርፊን ዲሲፕሊን ቢያስባለው ነው። ያኔ ከተነሳ just like ሾው ያርክ ነው ነው ዲሲፕሊንን እያሳየህ ነው ማለት ነው። በዛች ሞመንት ነው ኮንሲስታንሲን ዲሲፕሊንን የምትገነባው። ያ ጥያቄ መጠየቅ አቁሙ በቃ። ተመሳሳይ ጥያቄ ነው ብዙዎቻችን ጠይቁ። እንዴት ዲሲፕሊን ገንባ ኮንሲስታንሲ? ወዴትም ፈርጠን ቆርጠን ምናምን ልናመጣው አንችልም። በጣም ያስጠላህ ቀን ተነስና ስራውን ስራ። ያ ነው ሪል ዲሲፕሊን፣ ያ ነው ሪል ኮንሲስታንሲን ራስ ላይ የምታሳየው። ራይት አእምሮ ሁላ እየጠነከረ ይመጣ። ይሄ ፕሪፎርታል ኮርቴክስ የሚባለው ነገር አለ። ስለሱ ቪዲዮ ሰራለሁ። ፕሪፎርታል ኮርቴክስ የሚባለው እዚህ ጋር ነች የአእምሮ ብሬን አለ። Most people don't know this, but there's a brain structure called the anterior mid-cingulate cortex. As we pointed out before, that's a noun, it's a name, it doesn't mean anything. We could call it the cookie monster. Right. But what's interesting about this brain area is there are now a lot of data in humans showing that when people do something they don't want to do, like add 3 hours of exercise per day or per week, when people do anything that they don't want to do, right. It's not about adding more work, it's about adding more work that you don't want to do. Yes. This brain area gets bigger. Yep. The cortex is smaller in obese people. It gets bigger when they diet. It's larger in athletes. It's especially large or grows larger in people that see themselves as challenged and overcome some challenge. Right? ገብቷል ብዬ አስባለሁ። ያስጠላን ነገር ባረከ ቁጥር የሚያድግ ፕሪፎርታል ኮርቴክስ የሚባል አእምሮ ብሬን አለና ወይን ጥያቄ መጠየቅ አቁሙ። አክሰፕት ማድረግ አለብህ፣ ማወቅ አለብህ። እቺ ፓርት አንድ ቀን ትመጣለች። ሁሉም ነገር አሁን ደስ እያለህ እንደምታረገው ደስ እያለ በቃ ሪሰርች እንደምታረገው ደስ እያለ እንትን እንደምትለው አይሄድም። ይመጣል። እኚህ ቀኖች ይመጣሉ። ካልጋ መነሳት የሚያስጠላ ቀኖች ይመጣሉ። ሰው ማውራት የሚያስጠላ ቀናቶች ይመጣሉ። ዳይሬክሽን የሚጠፋበት ቀናቶች ይመጣሉ። በቃ እያስጠላ መስራት እንዳለብህ የሚገባ ቀን ያኔ ይመጣል። ካልጋ መነሳት የሚያቀተ ቀን ይመጣል። ላይክ እንደኔ ዛሬ እንዳልኩት ማለት ነው። ግን at the end of the day ያን ስታልፍ ታስ ዌል ዲሲፕሊን እንዳለ መታሳየው ያኔ ነው። ኢቭን ሰው ባያይ በቃ አለ ዲሲፕሊን ማለት ነው አለ። ራይት ያ ቆራጥነቱ አለ። እና እነዛን ቀናቶች ማለፍ ነው የኛ ትልቁ ከባድ ነገር ብዬ አስባለሁ። አይ ሆፕ እንደገባ ተስፋ አደርጋለሁ። ቴሌግራም ሊንክ ዲስክሪፕሽን ስር ላይ አለ። አሁን ማንበብ አለብኝ። አይ ሆፕ በቀጣይ ቪዲዮ እንደምንገናኝ ራስ ላይ መስራትን ቀጥል። እንደውም ፖቴንሻል ቴንክ ዩ ሶ ማች ሻውት